ጊፍት ለሶስት ቀን ብዬ ለሶስት ቀን የሚቆይ ብቻ ነው ሽፎን ለሚገዙ ልጆች አንድ ሳሙና ጊፍት ነው የምሰጠው እሺ ሽፎን ለገዛ አንድ ሳሙና ጊፍት ነው የምሰጠው ይሄን 45 ድርሃም ነው ለብቻው የሚሸጠው አንድ ሽፎን ስትገዙ አንድ ሳሙና ፍሪ ነው የሚላክላችሁ ማለት ነው እና እንደምታዩት ነጠላ አለው እንደዚህ ሽፎኑን እንደምታዩት ነው በጣም ነው የሚያምረው ይቺ ከለር አለች ብዙ አይነት ከለሮች አሉት የፈለጋችሁትን መምረጥ ትችላላችሁ እምልካው ዱባይ ዩናይትድ አረብ ኤሚሬት ውስጥ ብቻ ነው 100 ድራም ምትሉ በንጋሊ ጋር ሂዱ ውዴ የኔ የበንጋሊ አይደለም ውዴዋ እሺ ፍቅሬ የበንጋሊ ጋር ውዴ ይቺ የቱርክ ናት ሾሆክ ሚለውን በንጋሊ ጋር ውዴ ማፊህኒ ይሄ ጽድት ያለ ነው ኦኬ 100 ድራም አለልሽ በንጋሊ ጋር 50 ድራም አለልሽ በንጋሊ ጋር ይሄ ማፊ በንጋሊ ውዴ እንዴት እንደሚያምር ደግሞ 5 ሜትር ነው እኔ ሜትር አልዋሽም እውነቱ የእውነት 5 ሜትር ነው ከዛ በተረፈ ጽድት ያለ የቱርክ ጨርቅ ነው ሻማ አይደለም ሲጀምር ማብራራት አይጠበቅብኝም ሽፎኖችን ታውቃላችሁ ካላስ የሚፈልግ ይግዛ አትጩይ መብቴ ማንን አገባው በቤቴ ሳምንት ሙሉ እኮ ነው የታፈንኩት ሳምንት ሙሉ ቲክቶክ የተዘግተው እናቴን ነው የምትመስይ ታድዬ እናት መምሰል እኮ መታደል ነው የእናት ልብ ሲኖራችሁ እኮ ጥሩ ነው እኮ እሩሩ ትሆናላችሁ የእናት ልብማ ካለኝ እግዚአብሔር ይመስገን አይቀይርብኝ እናቴን ነው የምትመስይው አላለም ድሮም እኮ ደግ ስንሆንላችሁ እኮ እናታችሁ ነው የምንመስላችሁ ብዙ ሰዎች ችግር እኮ ነው ችግሩ እሱ ነው ምን ወደ ሌላም አለ ይኸው ሌላም ሽፎን አለ ብዙ አይነት ሽፎኖች ነው ያሉት በጣም ነው የሚያማምሩት 150 ታክሲ 25 ነው ውዴ እና አንድ ሳሙና ጊፍት ሰጣችኋለሁ አንድ ሳሙና 45 ድርሃም ነው የሚሸጠው ኦሪጂናሉ ለብቻ የምትፈልጉ 45 ነው አልክም ሳውዲ አልክም ውዴ ዱባይ ብቻ ዱባይ ደግሞ አስተሽዋርም አለ ውዴዋ ቆይ where are you አይዋ አስተሽዋር የምትፈልጉ አስተሽዋርም አለላችሁ 2 in 1 ነው ኦሪጂናሉ ነው እሺ ኦሪጂናሉ ነው 2 in 1 ታጥባችሁ ያደርቃል ይተኩሳል የምትፈልጉ ማዝ ትችላላችሁ ኦሪጂናሉ ነው ማዝ ትችላላችሁ የምትፈልጉ ዘዙ ሄደከመኝ ነስ በቃ ነው ምን አልወድም እኔ የሚፈልግ ብቻ ይግዛ ያልፈለገ no problem don't come እና ደግሞ ይቺ ሊቭ ኦይል አለች እና ደግሞ ሊቭ ኦይል ጸጉራችሁ ላላደገ እንዲያድግ እንዲሁም ደግሞ ለፎሮርፎር ለሳሳባችሁ ጸጉራችሁ በጣም ምርጥ ኦይል ነው ይቺ ደግሞ ጸጉራችሁ ለሸሸባችሁ እዚች ጋር ለሸሸባችሁ ማሳደግ የምትፈልጉ ይቺ አልተቅባታለች ሌላ ቅባት የለኝም ይቺን ብቻ ነው ያለኝ ይቺ ሁለቱ ብቻ ነው መሸጠው ሌላ ማፊ ውዴ ማፊ ምን ማፊ ብሉ ማጂክም አለኝ ብሉ ማጂክ ደግሞ ጸጉራችሁ እንዳይሰባበር ከታጠባችሁ በኋላ ፈሳሽ ቅባት ከተቀባችሁ ፈሳሽ ቅባት አናታችሁ ነው እሺ የምትቀቡት ጭቃ ቅባት ደግሞ ዛላውን ብቻ ነው ነጠላው አጠረ እና ጋቢ ላምጣልሻ ጋቢ ምጣልሽ ውዴዋ ጋቢ ምጣልሽ thank you very much ታብ አድርጉልኝ ውዴ የምሬን እኮ ክፉ አታሰሩኝ ብያለሁ እኔ አትንኩኝ ያለካችሁ ከዚህ በላይ እኔ ምን ላድርገው ኢትዮጵያ ያለ ነው ብለናንተ ብያ አዲስ አላመጣኔ ደግሞ ሽብሽብ ነው በትኝ ይረዝማል ሴት ልጅ እንደዚህ ከሸፈነላት ከዚህ በላይ ጋቢ ነው ያለው ውዴ ከዚህ በላይ ትልቅ የለን እሺ የለንም ውዴው
ብር የለኝም። ብር የሌላችሁ ቁጭ ብላችሁ ይሁን ብር ሲኖራችሁ ትገዛላችሁ። ደሞዝ ያልተቀበላችሁ ስትቀበሉ እንመጣበታለን። የተቀበላችሁ ብቻ ግዙ። እሺ ብር የሌላችሁ ታዲያ እኔ ቀይ መስቀል አይደለሁ ታዲያ ነፃ ምልከው ይቀልዳሉ እንዴ? እኔ ቀይ መስቀል መስላችኋለሁ ስታዩ? ጉድ እኮ ነው ዘንድሮ። ማፊ ነፃ ዘንድሮ ማፊ ውዴ ነው። ምን አሁን ውጡ ልሸጥል ነው። እኔ 1400 ሰው ምንድን ነው የምትሰሩት? ነጠላ እኮ ሲያምርብኝ! አቤት ማማሬ፣ አቤት ውበቴ፣ መስቀሏ ደግሞ ስትጨመር ቆንጆ ነኝ። በተለይ ነጠላ ስለብስ አቤት ማማሬ። እኔ ምን እንደምመኝ ታውቃላችሁ? ከልጅነቴ ጀምሮ ጸጉሬን መሸፈን የሆነ ለምጄ ቢሆን ኖሮ ደስ ይለኛል። አሁን ግን ብሞክር ራሱ የሚሆን አይደለም። ጸጉሬን ሻሽ ስታሰራ ጭንቅ ነው የሚለኝ እንጂ በተለይ ጸጉሬን ማሰር ብችል በጣም ነው ደስ የሚለኝ። ፈጣሪ ከረዳኝ አንድ ቀን መሆኑ አይቀርም። እሺ አሁን ወደ ስራ ስገባ እየወጡ ይሄዳሉ። ኦኬ አሁን ያሉኝ እነዚህ ናቸው። ሺት የምትፈልጉ ማለላችሁ ወይ ያልነገርኳችሁ? ወይኔ በላቸው። አይሃዊ ድሮ ማንቺ አረቢም እኮ ወይኔ በላቸው። አይ ስሙ ሻርባ 4% ዛሬ የመጨረሻ ቀን ነው። ዲስካውንት ውዴዋ ዛሬ የመጨረሻ ቀን ነው። ብራንድ ስም ያላቸው ሻርቦች 4%፣ 2% ነው ሌላ ቦታ የሚሸጠው። እኔ ጋር 4% ነው። ስለዚህ የምትፈልጉ በሁለት ሳይድ ነው የሚለበሱት። ማዘዝ ትችላላችሁ። ኦኬ ነው። ምን ውዴ ምን ነው ማዝ የሚፈልግ ማዘዝ ይችላል። ዝዝስ ጉቺ ይባላል። ኖ ፕሮብሌም። ኦኬ ይቺ ደግሞ ማን ነበረች? እኔ አላውቃትም። እቺ ስሟን አንብቡ። ዲዮሪቱ ማንቱን እንጃ መቼም ማትያዝልኝ ስም ናት ይቺ። እና ጸደ ሻርፕ ነው ያለኝ ውዴዋ። እዩቴው ይቺም ስም አላት ግን አላውቃትም። ከስራ አንብቡት እንግሊዘኛ የምችሉ። ክርስቲያን ዲዮር ነው ማን ነው የሚለው? ታውት በቃ ምን አስጨነቀኝ ውዴ። እቺ የምትፈልጉ ይቺ ኤልቪ ነው የምትባለው። ይቺ ኤልቪ ናት። 4%። ዛሬ ላስት ዴይ ነው። ዛሬ የመጨረሻ ቀን ነው ውዴዋ። ዩቲዮ በጣም ነው የሚያማምረው። የምትፈልጉ ገብታችሁ ማዘዝ ትችላላችሁ። 2 ቁጥር ጻፉ። خلاص ባዝም ይፈልግ ጥያቄ አላስተናግድም። ዱባይ ውስጥ ያላችሁ ብቻ። ከዛ ውጪ ቦልካለሁ፣ ድንግልን ቦልካለሁ። እኔ አልምርም፣ ማርያምን ብዬ አልምርም። ማዝም ፈልጉ ለውለቁ። አሁን ሲሪየስ በቃ አልጫው ወይ ቆይ አንዴ ውዴዋ